አሰላሙ አለይኩም ውድ ሀገሬ ልጆች የመዳም ቆሞች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ ውዶቼ። ዛሬ በአዲስ ቪዲዮ ከች ብያለሁ ማለት ነው። እንግዲህ በምስሉ ላይ እንደምትመለከቷቸው አብርሽና ሩታ አምረው ደምቀው እንደዚህ አሸብርቀው መጥተዋል በአዲስ ቪዲዮ ማለት ነው። 12 ሰዓት ጠብቁ አዲስ ቪዲዮአቸውን። በጣም ነው ደስ ያለኝ ፎቶዋቸው ሳያቸው ማሻላ ብያለሁ። ከአይኔ አውጣቸው። እኔ በጣም ከሰሞኑ ግርግር ወጥተው በነገራችን ላይ ማለት እዚህ ሚዲያ ላይ በተለይ በቡታጀራ ዩቲዩበሮች እንደ አብርሽና ሩታ የተቦጨቀ ዩቲዩበር የለም እና እነሱ ግን አይበርዳቸው አይሞቃቸው ከስራቸው ምንም ዘንበል ወለም ዘንበል አይሉም እና ስራቸውን አይተው ምንም ነገር ምንም አይነት ድንጋይ ቢወረወርባቸው ወደ ኋላ አይሉም እጅ አይሰጡም እና በጣም ጠንካሮች ናቸው። በእውነቴን ነው የምላችሁና በተለይ ደግሞ እናንተ ደጋፊዎቻቸው ምን ልበላችሁ እናንተ መከታ ከለላ ነው የሆናችሁላቸው ማለት ነው። የእውነት በተለይ የአብርሽና የሩታ ደጋፊ ሆናችሁ የእውነት በጣም ልትመሰገኑ የሚገባችሁ ልጆች ናችሁ። በቃ መውደዳችሁ ፍቅራችሁን ጥግ ድረስ ነው። አንድ ሰው እኮ የሚያስመስል ሰው አለ ማለት ለጊዜ ይወዳችሁና የሆነ ነጥብ የሆነ ችግር የሆነ ጥፋት ሲያገኙባችሁ በቃ አብሯቸው ከነዛ ከሚነቅፋቸው ከሚተቻቸው ሰዎች የሚሆኑ ወዳጅ መስለው ጠላት አሉና እናንተ ግን ስትወዱም ስትጠሉም ጥግ ድረስ ነውና እኔ እንጃ እንደናንተ አይነት ወዳጅ ነው አይቻል አቅም ዩቲዩብ ላይ ማለት ነው። እንደና አብርሽና ሩታ ደጋፊዎች እኔ አይቻ ሀታ የፍቅር ደጋፊዎች ራሱ አሉ፣ ግን ሲበዛ አስመሳዮች ናቸው። እኔ ስላየዋቸው ነው ማለት ነው። ሲወዱ ሲጠሉ የአብርሽና የሩታ ደጋፊ ጥግ ድረስ ነው። ውዲዳቸውን መቼም ቢሆን የማይቀይሩ እኔ የነሱ ደጋፊ ያየው ማለት ነው። ልዩ እኔ ለእናንተ ልዩ ክብር አለኝ። ሰው የሚወድ ሰው ደግሞ ልበ ንጹህ የሆነ ሰው ነው፣ መልካም የሆነ ሰው ነው ሰው የሚወድ ሰው ማለት ነው። እና ለእናንተ ልዩ ሪስፔክት አለኝ፣ ክበሩልኝ ማለት ነው። እና በመቀጠል ደግሞ በጣም ደስ አለኝ ዛሬ እነሱም ገና ዩቲዩብ ስገባ የነሱ ፎቶ መጣልኝ እና እስቲ ለምን ቪዲዮ አልሰራም ብዬ ነው የሰራሁት ማለት ነው። ደስ ብሎኛል። እርግጠኛ ነኝ በዚህ ልብስ እንደሚሞሸሩ። ሰርጋቸው በቅርብ ነው። ወደ ቡታጀራ ከዱባይ ወደ ኢትዮጵያ ከሄዱ በኋላ ቀጥታ የሰርግ ፕሮግራም ነው የሚያደርጉት ማለት ነው። እና ከጾም በኋላ ብለዋል። ከጾም በኋላ ትልቅ ሰርግ ትልቅ ቡታጀራ የሚያንቀጠቅጥ። በነገራችን ላይ የሀገሬ ልጆች ናቸው። እኔም የቡታጀራ ልጅ ነኝና ቡታጀራ የሚያንቀጠቅጥ ሰርግ እንደሚሆን ሰርጋቸውን ባለሙሉ ተስፋ ነኝ ማለት ነውና ሀገሬ ገብቼ ብታደም ደስ ይለኛል። ግን ሀገሬ አይደለም ማለት እኔ ያለሁት ውጪ ነኝና ቢሄድ ሀገር ብኖር ይሄን ነበር እውነት ለመናገር ማለት ነውና ግን አይደለም። ለማንኛውም እንጠብቃለን በሰፊው ሰርጋቸውን በዚህ ልብስ። ይሄ ልብስ በጣም ነው ያማረባቸው። ያው ማስታወቂያ ቢሆንም በጣም ነው በተለይ እንትኗ ቀሚሷ በጣም ነው ያማረባት ለሩታ ማለት ነው። የእውነት በጣም ነው ያማረባት ማሻአላ ብያለሁ። በጣም ሞዴል ነው ያረጋት ማለት ነውና እስቲ ላይክ አድርጉ ለዚህ ቪዲዮ ቢያንስ በትንሹ 50 ላይክ 100 ላይክ በትንሹ ማለት ነው። አይከፈልበት። እናንተ እኮ ቅናችሁና ደግሞ 3000 ሊገባ ትንሽ 50 ሰው ቀርቶኛልና እስቲ 50 ሰዎች የት ናችሁ? 50 ሰዎች የት ናችሁ? 3000 አስገቡኝ እላችኋለሁ ውዶቼ። እና በጣም ሌላ ደግሞ ደስ ያለኝ ነገር ዩቲዩብ ስገባ ዛሬ በነገራችን ብዙም ዩቲዩብ አልገባም በስራ ምክንያት የአርቲስት ገነት ንጋቱ ቪዲዮ አየውኝ ማለት ነው። ከባለቤቷ የድጋሚ ጋብቻ ስነ ስርዓት ያደርጉት ቪዲዮ ሳይ በጣም ነው ደስ ያለኝ እውነት። ሲጀመር ማለት ነው እንደ ተፋታ ባልና ሚስት አላያቸው ነበር እውነት ለመናገር ማለት ሁሉ ነገራቸው እንደ ባልና ሚስት ነበር የሚሆኑት የነበረው። የትኛው ባለትዳር የትኛው ባልና ሚስት ናቸው እንደዛ? የትኛው ባልና ሚስት ነው ተፋተው እንደዛ የሚሆነው እንዴ? ሙስታሂል። እኔ በእውነቴ ነው የምላችሁ ተለያይተናል እህትና ወንድም ምናምን ብለው በተለያየ ኢንተርቪው ሲያወሩ እኔ አላምናቸውም ነበረ። ምክንያቱም ሙስታሂል የተፋታ ባልና ሚስት እንደዚህ አይነት ቅርርብ እንደዚህ አይነት ግንኙነት ይኖረዋል ብዬ አላስብም። ምክንያቱም እነሱ በቃ በጣም ክሎዝ ነበሩ። ገባችሁ አይደለ? ምንም የተፋቱ አይመስሉምና ብቻ ደስ ይላል ማለት
እኔ እንደተፋቱም ባላስብም ዛሬ ግን እነሱ ያው ተፋተዋል። በእርግጥ ግን እኔ ግንኙነታቸው ያላቸውን ቀረቤታ ሁኔታቸውን እያንዳንዱን ነገር የሚያደርጉትን ነገር ምንም የተፋታ ባልና ሚስት አይመስሉም ነበርና ዛሬ ድጋሚ በልጆቻቸው ፊት በልጆቻቸው ሚዜ ሆኖ አስባችሁታል። እንደዛ በቤተሰቦቻቸው በወዳጅ ዘመዶቻቸው ቀለል ያለ ፕሮግራም አድርገው ድጋሚ የጋብቻ ስነ ስርዓት ሲያረጉ ሳይ በጣም ነው ደስ ያለኝ። እውነት ለመናገር በጣም ነው ደስ ያለኝ። እኔ በጣም ነው መወድላት የገነት ንጋቱ ማለት ነው። በቃ የልጆቿን አስተዳደግ በጣም ነው የምወደው። እኔም እንደሷ ብሆን ልጆቼ እንደዚህ ነው ስነ ስርዓት ያላቸው ልጆች እንደዚህ በቃ አስተዋይ ልጆች እንዲኖሩኝ ይፈልጋለሁ። ማለት እንደሷ በቃ ጠንካራ እናት መሆን እፈልጋለሁ። እና እኔ በሷ በጣም ምቀናባት በቃ እናትነቷ በጣም ነው ደስ የሚለኝ። በጣም ነው ምቀናባት እና በጣም ጠንካራ ሴት ናት። ጠንካራ በቃ ከመላችሁ በላይ ማለት ነው። እና ለልጆቿ ብዙ መስዋዕትነት ከፍላለች፣ ብዙ ነገር ሆናለች። ባያችሁ አይደለ አሁን እሱ ማለት ነው ጥሏት ሄዶ ተመልሶ ያነሳት ለምን መሰላችሁ? እራሷን ስላልጣለች ነው። እራሷን ስላነሳች ነው። የተሻለ ቦታ ስለደረሰች ነው። የተሻለ ነገር ስለያዘች ነው። ከትላንትና ማንነቷ ወጥታ ሌላ ማንነት ስላሳየች ነው። የተሻለ ህይወት ስላላት ነው እንጂ በጥሏት በሄደው ኑሮ ብትኖር ኖሮ ዛሬ ዞር ብሎ አያትም ነበረ። እመኑ፣ ወንድ ልጅ እንደዛ ነው። እና የተሻለ ህይወት አሳይታለች። በቃ ምን ልበቀስ እኔ እንጃ። እኔ ቃላት ያጥረኛል ስለሷ ማለት ነው። እሱም ሰርታ ጥራ ግራ ዩቲዩብ ላይ ማለት ነው እንጂ አርቱ ላይ እኮ ምንም አርቱ ላይ ስትሰራ የነበረው ህይወትና ዩቲዩብ ላይ መታ የመጣችበት ህይወት አይታችሁታል። ምን ሰማይና ምድር ነው። እና ዩቲዩብ